የአዲስ አበባ መንገዶች ባለስልጣን የመንገድ ግንባታ ዲዛይን ጥገናና እድሳት ስራዎችን ያከናውናል። የባለስልጣኑ ሰራተኞች የአቅም ግንባታን ለማሳደግ የቴክኒክና የባህሪ ስልጠናዎችንም ይሰጣል። በ2017 በጀት ዓመት 31 የቴክኒክና 25 የባህሪ ስልጠና ለባለስልጣኑ ሰራተኞች ተሰጥቷል ይላሉ የባለስልጣኑ የስልጠና ማዕከል ዳይሬክተር አቶ መስፍን ከበደ። በአጠቃላይ በዘንድሮ ዓመት እንደ አዲስ አበባ ከተማ መንገዶች ባለስልጣን በርካታ የቴክኒክና የባህሪ ስልጠናዎችን ሰጥተናል። በጥቅሉ በዚህ በጀት ዓመት የቴክኒክ ስልጠና ወደ 31 የስልጠና አይነቶች የቴክኒክ ስልጠና በመባል የሚታወቁ ማለት ነው እና እንዲሁም 25 የባህሪ ስልጠናዎች በድምሩ ወደ 56 የስልጠና አይነቶች ስልጠና ተሰጥቷል ማለት ነው። በአይነት ደረጃ የተወሰኑ ስልጠናዎች በቀጣይ 5 ቀናቶች የምንሰጣቸው እንደተጠበቁ ሆኖ የአዲስ አበባ ከተማ መንገዶች ባለስልጣን ለሰራተኞቹ የሙያ ስነ ምግባር ግንባታ ስልጠናና ለምህንድስናው ዘርፍ የሚያግዙ ስልጠናዎች መሰጠታቸውን አቶ መስፍን ያነሳሉ። የአዲስ አበባ መንገዶች ባለስልጣን መንገድ የመገንባት፣ የመጠገን፣ መንገድ ሀብቱን የማስተዳደር፣ የዲዛይን ስራዎችን የመስራት፣ እነዚህ ለሚገነቡ መንገዶች ደግሞ ግብአት የማቅረብ፣ እነዚህ ግብአቶች ደግሞ ጥራታቸውን የጠበቀ እንዲሆኑ የማድረግ በተለይ በዚህ በበጀት ዓመቱ መጀመሪያ ላይ በጣም በርካታ ለምህንድስና ዘርፍ ስልጠናዎችን ሰጥተናል። የሶፍትዌር ስልጠናዎች ተጨምሮ ማለት ነው። በተለይ በአንደኛው ሩብ ዓመት ወደ 16 ስልጠናዎች ስንሰጥ ከ16 ስልጠናዎች ውስጥ ከ2 ስልጠናዎች በስተቀር ሁሉም የቴክኒክ ስልጠናዎች ነበሩ። እነዚህ የቴክኒክ ስልጠናዎች ለዲዛይን ባለሙያዎች፣ ለኮንስትራክሽን ባለሙያዎች የሚሆኑ ስልጠናዎች ናቸው። በተያዘው በጀት ዓመት ለ4000 የተቋሙ ሰራተኞች ስልጠና ለመስጠት ታቅዶ ለ4421 ሰራተኞች ስልጠና መስጠት ተችሏል። ይህም ከእቅድ በላይ ማሳካት መቻሉን ያመላክታል ያሉን አቶ መስፍን ከበደ ናቸው። በዚህ ዓመት የ9 ወር እቅድ አፈጻጸማችን የዓመቱን ሸፍነናል። በዚህ በ2017 በጀት ዓመት ለ4000 አመራርና ፈጻሚ ስልጠና እንሰጣለን ብለን ነበር ያሰብነውና በንጽጽሩ ከእቅድ አንጻር ሲታይ ወደ 110% በላይ ሊሆን ይችላልና ወደ 4421 የ421 ብልጫ ያለው ማለት ነው አሁን እስካሁኑ ሰዓት ማለት ነው። ይህም የሆነው በተለይ ከባለድርሻ አካል ጋር ተቀናይተን በመስራታችን ነው። የስልጠና ስራ ቀላል ስራ አይደለም፣ ወጪ ይጠይቃል እና ከዛ አንጻር ባለን በጀት ብቻ በርካታ ሰራተኛ ነው ያለን፣ መሸፈን የምንችልበት አቅም የለንም። ስለዚህ ከሌሎች ባለድርሻ አካላት ጋር እንደዚህ ተቀናይተን በመስራታችን ከ4421 ሰራተኛ በላይ ማሰልጠን ችለናል። በአፈጻጸም ደረጃ ሲታይ ከ100% በላይ ነው። እንደ ስልጠና ማዕከሉ ዳይሬክተር ገለጻ የአዲስ አበባ መንገዶች ባለስልጣን የስልጠና ማዕከል በቀጣይ የግንባታና የምርምር ስልጠና ማዕከል ለማድረግም ስራዎች ተጀምረዋል። እንደ አዲስ አበባ ከተማ መንገዶች ባለስልጣን የራሱ የስልጠና ማዕከል እንዲኖረው ጥረት እየተደረገ ነው። አመራሩ ከፍተኛ ርብርብ እያደረገ ነው። አዲስ አበባ መንገዶች ባለስልጣን ሰፊ ሰራተኛ በመያዙ በተለይ በመንገድ ዘርፉ ዓለም የደረሰበት ደረጃ በመከተል መንገዶችን የማሻሻል ዲዛይን የማሻሻል ስራዎች የግንባታ አፈጻጸማችን ከጊዜ ወደ ጊዜ መሻሻል ስላለበት ይሄ ደግሞ በጥናትና ምርምር ስራ ግድ መደገፍ አለበትና መንገዶች ባለስልጣን የራሱን የማሰልጠኛና የምርምር ማዕከል ሊኖረው ይገባል። እሱ ሙከራ ላይ ነው ያለው። እሱ ተግባራዊ በሚሆንበት ጊዜ ለሌሎች ተመሳሳይ ተቋማት በተለይ ለቴክኒክና ሙያ ተቋማት እንዲሁ እንደ አንድ ሪሶርስ ሴንተር የሚሆንበት ሁኔታ ይኖራል።